በዚህ ሳምንት ልደታችሁን ያከበራችሁ ልጆች እንኳን ደስ አላችሁ። ሃፒ በርዝዴይ። ሩህ ዝብደት መልካም ልደት መልካም ልደት ሩህ ዝብደት ሰላም ውድ ተመልካቾቻችን፣ ይህ በየሳምንቱ በብርሃን ሚዲያ እየተዘጋጀ የሚቀርብላችሁ የልጆች ዓለም ፕሮግራም ነው። የልጆች ዓለም ፕሮግራም የሚቀርበው ለልጆች ሲሆን ትኩረት የሚያደርገው በልጆች ሕይወት፣ ህልም፣ ደስታና የየዕለት ተግባር ነው። ይህንን ፕሮግራም የምናቀርብላችሁ ልጆች ያሉበት ቦታ ድረስ በመሄድ ነው። ይህንን ፕሮግራም ይዤላችሁ የሚቀርበው እኔ እትዬ ሀርሜ ነኝ። ይህንን ፕሮግራም ሁሌ እንዲደርሳችሁ ብርሃን ሚዲያን ሰብስክራይብ ያድርጉ። አሁን ዛሬ እንግዳ ይዤላችሁ ቀርቤያለሁ። ይዤላችሁ የመጣሁት እንግዳ የምትገኘው አክስቷ ጋር ነው ተብያለሁ። የአክስቷ መስሪያ ቤት እንደሄደች ነው የሰማሁት። ስለዚህ አክስቷ መስሪያ ቤት የቱ ጋር እንደሆነ አጣርተን ደርሰናል። እየተጫወተች ነው ተብለናል። ኑ አብረን እናገኛት። ደህና ነሽ? እየተጫወትሽ ነው እንዴ? ነይ እንሂድ። በቃ እኔ ማለኝ ታውቂኛለሽ ማለት ነው። በጣም አመሰግናለሁ። በየሳምንቱ የሃን ሚዲያ እየተዘጋጀ የሚቀርብላችሁ የልጆች ዓለም ፕሮግራም ውድ ተመልካቾቻችን እንኳን ደህና መጣችሁ። የልጆች ዓለም ፕሮግራም ትኩረት የሚያደርገው በልጆች ሕይወት፣ ህልም፣ ደስታና የየዕለት ተግባራቸው ላይ ነው። ይህ ፕሮግራም በየሳምንቱ እንዲደርሳችሁ ብርሃን ሚዲያን ሰብስክራይብ ያድርጉና ቤተሰብ ይሁኑ። የኔ ቆንጆ በጣም አምሮብሻል። በጣም ነው ያማርሽው። ስምሽ ማለት ነው? ተመልካቾቻችን ራስሽን አስተዋውቂ። አክሳም ቴዎድሮስ። አክሳም ማለት ምን ማለት ነው? የከበርሽ ማለት ነው። በስመ አብ በጣም ደስ የሚል ስም ነው ያለሽ። ደስ ይላል አይደለ? እሺ አክሳንዬ፣ እስቲ ስለ ራስሽ አስተዋውቂ። የእናትሽ ስም ማን ይባላል? አባትሽ ስም፣ እህት ወንድም አለሽ ወይ? የእናትሽ ስም ማን ይባላል? እሙዬ ነው የሚባለው? እሺ የአባትሽ ስም? እህትና ወንድም አለሽ እንዴ? እስቲ ንገሪኝ። አንድ ወንድም ነው ያለሽ? ታድለሻል። ስለዚህ ቤት ውስጥ አንድ ወንድና አንድ ሴት ነው ያለው ማለት ነው። ዛሬ ማን ጋር ነው የመጣሽው የነበረው? አክስትሽ ጋር። አክስትሽን ትወጃታለሽ? በጣም ደስ ይላል። አክሳንዬ፣ ወደፊት ትልቅ ስትሆን እንደኛ ስታድጊ ማለት ነው መሆን የምትፈልጊው ነገር ከፈለግሽ በስልክ፣ አለበለዚያ ደግሞ በጽሁፍ እዚህ ቦታ ላይ ትነግሪናለሽ።
እዚህ ጋር ሰው ይታየኛል። አንድ ሰው እየተራመደ ማን እንደሆነ ግን እስቲ አክሰንን እንጠይቃት። አክሰንዬ የሳልሽው ስዕል ምንድነው? ንገሪኝ እስቲ። ሐኪም ነው መሆን የምትፈልጊው? በጣም ጎበዝ ልጅ። እዚህ ጋር ታዲያ ሐኪሙ ምን እያደረገ ነው ያለው? እየሄደ ነው ሊያክማቸው እየሄደ ነው ያሳየው። ስለዚህ አንቺ በጣም ትልቅ ሰው ስትሆኚ ሐኪም ነው የምትሆኚው ማለት ነው። ለምንድን ነው ሐኪም መሆን የፈለግሽው? ሰዎች እንዳይታመሙ ልትረዳቸው ስለምትፈልጊ። በጣም ጎበዝ ልጅ። እና አሁን አንቺ በቤት ውስጥ ሰው ሲታመም ምን ታደርጊያለሽ? ታክሚያቸዋለሽ? እንዴት አድርገሽ? ምን ታደርጊላቸዋለሽ? ኦይ በጣም ትልቅ ነገር ነው። ከሐኪም ሁሉ የበለጠ ነገር ነው አይደለ? በጣም ደስ ይላል። እስቲ ሌላ ደግሞ አንድ ነገር ልጠይቅሽ ነው። እስቲ ማድረግ የምትችይው ነገር ስፖርት ይችላል፣ መዝሙር ትችይበታለሽ? እስቲ መዝሙር ዘምሪ። በጣም ጎበዝ ልጅ አክሰን። እንዴ ይሄንን ትችይበታለሽ እንዴ? በጣም ጎበዝ ልጅ ነው። አጨበጭብልሻለሁ። በጣም ጎበዝ ልጅ፣ በጣም ጎበዝ አክሰንዬ። ጠዋት ከእንቅልፍሽ ስትነሺ ምንድን ነው የምታረጊው? ጥርሴን እቦርሻለሁ። እሺ። ፊቴን እታጠባለሁ። እሺ። ቁርሴን እበላለሁ። እሺ። ልብሴን እቀይርና ወደ ትምህርት ቤት። አክሰንዬ አንቺ በጣም ጎበዝ ልጅ ነሽ። የእውነት በጣም ጎበዝ ልጅ ነሽ። ትምህርት ቤት ውስጥ ጓደኛ አለሽ? ጓደኛሽ ማን ነው የሚባሉት? ወይም ማን ነው የሚባለው የምትባለው? ሰብሪና ትባላለች። ሰብሪና ጓደኛሽ እንዴት ልትሆን ቻለች? ለምን መረጥሻት? ታጫውተኛለች። እዛ ቤት ስንሄድ አብረን እንቀመጣለን። ስለምታጫውትሽ ምሳ ደግሞ አብራችሁ ስለምትበሉ ነው የመረጥሻት? እሺ። ካስተማሪስ የምትወጂው ማንን ነው? ሚሴት ነበርሽ። ሚሴት ነበርሽን? እሺ። ሚሴ የት ነበርሽን? ለምንድን ነው የወደድሻት? የት ነበርሽ? ትምህርት ቤት ውስጥ እንከባከባለች። ውጪ ስንወጣ ደግሞ ታጫውተናለች። በጣም ደስ ይላል። ቲቸር የት ነበርሽ? በዚህ ሰዓት ይህንን የብርሃን ሚዲያ የልጆች ዓለም ፕሮግራምን እየተከታተልሽ ከሆንሽ በእውነት አክሰን በጣም ነው የምትወድሽ። እንደምትወድሽ ነገርኩልሽ ላስተማሪሽ። ጥሩ ነው አይደለ? አዎ በጣም ደስ ይላል። ሌላው ደግሞ ከትምህርት ቤት ስትመጪስ ምንድን ነው የምታደርጊው? ከትምህርት ቤት ስመጣ መጀመሪያ ልብሴን ቀይሬ ጥናት አጠናና እጫወታለሁ። ትጫወታለሽ? ጨዋታ ትወጃለሽ እንዴ? ጨዋታ ስናጫወትሽን ሰው ትወጃለሽ? በጣም ጎበዝ። አሁን ከዚህ ቀጥሎ አንድ ነገር እናደርጋለን። በዚህ ሳምንት ልደታቸውን ያከበሩ ልጆችን እንኳን አደረሳችሁ የሚል መልእክት እናስተላልፍላችኋለን። ስለዚህ አንቺ በዚህ ሳምንት ልደታችሁን ያከበራችሁ ልጆች እንኳን አደረሳችሁ ትያቸዋለሽ። ወደዛ እያየሽ እነሱ በዚህ ሳምንት ያከበራችሁ ልጆች ልደታችሁን ያከበራችሁ ልጆች እንኳን ደስ አላችሁ። ሃፒ በርዝዴይ። በጣም እናመሰግናለን አክሰን።
እኔም በብርሃን ሚዲያ የልጆች ዓለም ፕሮግራም ስም በዚህ ሳምንት ልደታችሁን ያከበራችሁ ልጆች እንኳን ደስ አላችሁ፣ እንኳን ተወለዳችሁ። የሚቀጥለው እድሜያችሁ የደስታ የሰላም ይሁንላችሁ ብዬ እመኛለሁ። በዚህ በብርሃን ሚዲያ ላይ ልደታችሁን እንዲከበርላችሁ የምትፈልጉ እንኳን አደረሳችሁ እንድትባሉ የምትፈልጉ ከዚህ በታች ባለው ስልክ ቁጥር ያለው ቴሌግራም ላይ መጻፍ ትችላላችሁ። ከፈለጋችሁ ደግሞ ፎቶአችሁን ማካተት ትችላላችሁ። ሌሎችም ደግሞ ልጆችን ሰርፕራይዝ እናደርጋለን የምትሉ ሰዎች እንዲሁም በዚህ ስልክ ደውሉልን። እናመሰግናለን። አሁን ከዚህ ቀጥሎ የእንኳን አደረሳችሁ መዝሙር አብረን እንዘምራለን። አክሰንዬ በመዝሙር ደግሞ እንኳን አደረሳችሁ እንላችኋለን። የብርሃን ሚዲያ ቤተሰብ ሁኑ። አክሰን ገብቶች እንዴ? እስቲ ቆይ ውሃ ትወጃለሽ እንዴ? እኔ በጣም ነው ማለት በጣም ጥሩ ነው። ህፃናት ልጆችን ደግሞ ያሳድጋል። እሺ እሺ አክሰንዬ በጣም የምትወጪው ነገር ነው። በጣም ደግሞ ቀይ ምስር አትወጪ? ለምንድን ነው የማትወጪ? በቤት ውስጥ ቀይ ምስር የሚሰራው ስለዚህ አትወጪ? ትልልቅ ሰዎች ለልጆች ቢያደርጉላቸው ብለሽ የምታስቢ ነገር ምንድን ነው? ትልልቅ ሰዎች አያድርጉ ለልጆች ብለሽ የምታስቢ አትሄዱ ይላሉ። ስለዚህ ከቸርች አትሄዱ አይበሏችሁ። ሁሉ ጊዜ ቸርች ይዘዋችሁ ይሄዱ ማለት ነው። በጣም እንግዲህ ትልልቅ ሰዎች አክሰን እያስተላለፈች ያለችው ነገር ምንድን ነው? ወደ ውጭ ስትሄዱ ልጆችን ይዛችሁ ሂዱ እያለች እያስተላለፈች ያለችው አስተላለፈቻለሁ ማለት ነው። ሌላ ደግሞ የመጨረሻ አንድ ጥያቄ ልጠይቅሽ። ቤት ውስጥ ምን አይነት ስራ ትሰራለሽ? ቤት በምን
ተመልከች ነይ ጓደኛዬ ብዙ ምንድን ነው ያለበት? እስኪ እስቲ እንክፈተው። የተሰጠሽ ምንድን ነው? ፀጉር ማስያዣ። ደስ አለሽ? ሌላስ እዚህ ውስጥ ምን አለ? ብዙ ቸኮሌት አይደለም? በጣም አመሰግናለሁ። በጣም ጎበዝ ልጅ ስለሆንሽ ነው ይህንን የሰጠውሽ። አሰልዬ በብርሃን ሚዲያ በየሳምንቱ እየተዘጋጀ የሚቀርበው የልጆች ዓለም ፕሮግራም እንግዳ ለመሆን ፈቃደኛ ስለሆንሽ በጣም አመሰግናለሁ። ውድ ተመልካቾቻችን ብርሃን ሚዲያ የሚቀርበውን የልጆች ዓለም ፕሮግራም እየተከታተላችሁ ስለነበረ በጣም እናመሰግናለን። ይህንን ሁል ጊዜ የቀረጻውን ለእናንተ እንዲደርሳችሁ በየሳምንቱ ብርሃን ሚዲያ ሰብስክራይብ ማድረግና ቤተሰብ መሆንን አትርሱ። ልጆች ህልማቸውን አትተው፣ ትልቅ ቦታ መድረስ ትችላላችሁ። ይህ የብርሃን ሚዲያ መልእክት ነው። ለዛሬው ጨርሰናል። መልካም ሳምንት። ቻው እንበላቸው።